የቆመ ግን አብይ የኦሮሞን ጥቅም ለማስጠበቅ የቆመ ግን አፈቀብ ሆኖ ስለ ኢትዮጵያ ምናምን ያወራል እንጂ በዋናነት የሚሰራው ውስጥ ለውስጥ የኦሮሞማ እንደም አይ ሪሜምበር አንድ ጊዜ ውይይቱ አብይ ኦሮሞማ ነው አይደለም ነበር የነበረው ውይይት ገባ ኦሮሞማ ነበር የሚባለው የኦሮሞ ብሔረተኛ እንደበዝ የሱ ኢምፖርታንስ ምንድነው ኦሮሞማ ነው ካልክ ሶ ይሄ ሰው ኤንድ የሚመራው መንግስት እንደሚለው ወደ ኢትዮጵያዊነት የሚወስድ ኃይል ሳይሆን ለጊዜው አማሎ እንደማንም ግን የኦሮሞችን የበላይ አድርጎ ነው ማለት ነው ሶ ኦሪጂናሊኛ አስብነው ከዘር ፖለቲካ እንውጣ ብለን ከሆነ ዜን ያያዋል ከናንተ ፍላጎት ወይ ደግሞ ከትንተናችሁ ጋር ሊቃረን ይችላል ነገር ግን ኦሮሞማም ሆኖ ስልጣን ላይ ያለ መንግስት ንጹሃን በመገደላቸው ምንድነው እሱ የሚያገኘው ስልጣን ላይ ያለ መንግስት ነው እሱማ ያንን ጀስቲፋይ የሚያደርግልህ ዜን ሴይ የተገደሉት ኢኖሰንት አማሮች ከሆኑ የኦሮሞን የበላይነት በቦታው ላይ አሰርት ለማድረግ ከሌላ ቦታ መጥተው የመጡትን የሌላ ብሔር ሰዎች ያረጋል በሬት ያረጋጥ መንግስት ብሔረተኛነት ውስጥ ከገባህ በኋላማ ምክንያታዊነት እኮ ያነሰ ነው የሚሄደው አንተ የምትለው ነው በደም ይገባ መንግስት whatever it is ለማንም ይቆም ለማን የተረጋጋ ሀገር ይፈልጋል therefore ያልተረጋጋ ነገር የሚያደርገውን ኃይል እንትን ያደርጋል ነው የምትለው ግን በሌላ በኩል በብሔረተኛነት የሚያይ ደግሞ የሚለው ግጭት ከተፈጠረ የአማራ ብሔረተኛነት በኢትዮጵያ ብሔረተኛነት እንዳይሸፈን የማድረግ ሰፊ እንቅስቃሴ ተጀመረ አንፎርቹኔት ነው እንደምትጠብቀውም በመጀመሪያ ያደረገው የራሱን አማራ ውስጥ ያሉትን ሰዎች በማጥፋት ነው የጀመረው በነ ዶክተር አብዱል ያና ግን ምናልባት